አደራ መላችሁ ነው በረመዳን አብዛኞቻችን ምን ሰራው ሰት ነው አንደኛ ምግብ ማብዛት ስንበላ ስናፈጥር ከለከት በላይ መብላት ማብዛት ሴቶችን በጣም የሚያሳዝነው የቁርአን መቅሪያ ወቅት የላቸውም ከዙሁር ጀምሮ እስከ መግሪብ ድረስ ምግብ ማብሰል ላይ ናቸው ኪችን ውስጥ ናቸው ማድቤት ውስጥ ናቸው ليش ቀለል አድርገን መብላት አለብን ተራዊህም ሶላቱም ይቀልልናል ኋላ ከተራዊህ ስትመለስ እኮ ብላ አብዛኞቹ ያገሳል ሙቀት ይለናል ሶላት ጥረን ነው እየወጣን ያለነው ስለዚህ ቀለል አድርገን መብላት አለብን በለከት ኢንሻአላህ ሌላው ሁለተኛ ለሴቶች ነው ሴቶች መስጊድ ስትሄዱ ሽቱ ከልክ በላይ ተቀብቶ መሄድ ሌላው ወንድ ከመንገድ የሚጠራ ሽቱ ከዚህ መጠንቀቅ አለብን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋታል እንዲህ ብለህ የምትወጣን ሴት ሌሎች ደግሞ ተራዊህ ልንወጣ ይሉና የሙሽራ የሚመስል ልብስ ለብሰው ጎዳናውን አስፋልት ይዘው ليش የትመጣይ ይሄንም መጠንቀቅ መጠበቅ ይኖርብናል ሌላው ሴቶች የሚሰሩት ደግሞ ከዚህ ውስጥ ምንድነው የሚያለቅሱ ህፃናቶች መስጂድ ይዞ መሄድ ይዟቸው ይሄዳሉ ያለቅሱ ሌላ ያሰግዱ ወይም ቁርአን ይሄዱ የሚቀዱ ይሄን መጠንቀቅ ይኖርብናል ሶስተኛው አደራ ምለው ነገር የመኝታ ጾም ይቅርብን ነው ምለው አብዛኞቻችን በጣም አንዳንዱ ያሳዝናል ከሱብሂ በኋላ ይተኛል የሚነሳው ከአሱር በኋላ ነው ለማፍጠር ነው የሚነሳው ምን ጾምከው ልክ እንደ አስሐበል ከህፍ ከቀኝ ወደ ግራ እየተገላበጠ ሙሉ ቀን ይተኛል ማታ ተከስክሶ ያፈጥራል እንዲህ አይነት ጾም ማቆም አለብን ረሃብ ድካም ሊሰማን ይገባል ኢንሻአላህ ሌላው ምንድነው ስተት የሚሰራው ረመዳን ላይና መስተካከል የሚገባን አደራ ምለው ሶላት ተራዊህ ላይ ሶፋ ይስተካከል ብዙ መስጂዶች ይሄን በማስተካከል ላይ መጣር አለብን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምንድነው የሚሉት ሰው الصفوف فإن تسوية الصفوف من تمام الصلاة أو በሌላ መሪዋይ من إقامة الصلاة ሶላታችሁን ሶፋችሁን ቀጥ አድርጉት ሶላትን እኮ ማስተካከል ከስግደት ውስጥ ነው ይላል ሶላትን ከማሟያው ውስጥ ነው በሌላ ሐዲሳቸው አላህ Subhanahu Wa Ta'ala ወደ ተጣመመ ሶፋ ያዩም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሶላታችን ኢማሙ እስታው ተስተካከሉ ሲል ቀጥ ማለት አለብን በጣም የሚገርማችሁ ታሪክ ልንገራችሁ አንድ የአሜሪካ ዩኤስኤ ታላቅ ጀነራል አሜሪካዊ ትልቅ ጀነራል እንዴት ወደ እስልምና እንደመጣ ሲናገር በጣም ያጅባችኋል ምን ይላል መሰላችሁ ሶፍ በማስተካከል ወደ እስልምና የመጣው ትልቅ ጀነራል ትልቅ የጦር መሪ ነው አሜሪካ ውስጥ አንዴ ይላል ቻናል ቴሌቪዥን ያየው ቻናሎችን ስቀያየር እጄ አመለጠኝና ሌላ ቻናል ቀየረብኛል ያን ስመለከተው ከዓባ ነበር ይላል ሰው በከዓባ ዙሪያ ጠዋፍ ያደረጉ ኢማሙ ሊያሰግድ ቆመዋል አለ ተሰልፈው ያንን ኢማሙ አንዲት ቃል የተናገረው ኢስታው ሶፍ አስተካክሉ ሲል በ5 ሴኮንድ የማይሞላ ውስጥ 3 ሚሊዮን ህዝብ ሶፍን አስተካክሉ ቆማል ተገረምኳል ይሄ ሊሆን አይችልም አልኳል እኔ የአሜሪካ ትልቅ ጀነራል ነኝ ማሰለጥናቸው 6000 ሰራዊት አለኝ ይሄን 6000 የነቃ የበቃ የተማረን ሰራዊት ለማሰለፍ 6 ደቂቃ ፈጃለሁ አለ 6 ደቂቃ ይሄን የተማረ ሰራዊት ለማሰረፍ እንዴት ይሄ አንዲት ስተው በምትባል ቃል ተስተካከሉ የሚል ቃል 3 ሚሊዮን ህዝብ ያሰልፋል ይሄን ዲን ማጥናት አለብኝ አልኳለ ከዛም ስፈትሸው ለካስ የተፈጠርንበት ዲን አልእስላም ነው አላህ በዚህ ሰበብ ዲን አልእስላም ወፈቀኝ ይላል ሱብሃንክ ላ ተቃሉ ኢላ ለክ እና ይሄ ተራ ነገር ይመስልናል ሱፍ ማስ እያንዳንዱ የእስልምና እንቅስቃሴዎች ዋጋ አላቸው ስተው ስንባል ሱፍ እግራችን ገጥመን ስትሬት መቆም አለብን ቀጥ ማለት አለብን ከአላህ ፊት ለመቆም እየተሰለፍ ነው አላህን ልናነጋግረው አልহামዱሊላሂ ረቢል ዓለሚን እያለ ስለዚህ ሱፍ ማስተካከል አለብን ይሄ ነው በጣም ረመዳን የሚከሰተው ችግር ሌላው ደግሞ ችግር ረመዳን የሚከሰተው ምንድነው አሽሩል አዋኺር ቀደም እንደተነጋገርነው የረመዳን የመጨረሻ ቀናቶች የተወደዱና የተከበሩ ናቸው ለይለቱል ቀድር የሚገኝበት ሌሊት ነው አላህ Subhanahu Wa Ta'ala ዒትኩም ሚነናር ከጀሃነም ሰዎችን ነፃ የሚያወጣበት ወር ነው ግን በጣም ያሳዝነው እህቶቻችን ሴቶች ያን ወቅት ቁርአን ከመቅራት ይልቅ ዳብቆ ነው የሚቆርጡበት ቤት ነው የሚያጸዱበት እኔ በጣም ተገረም ነበር ቤተሰብ ውስጥ ያየህ እንደሆነ ሁሉም ቤት ይሄድክ እንደሆነ ረመዳን ሊወጣ ሳምንት ሲቀሩ ዒባዳ በማድረግ ፈንታ ፎቶ ወንበሩ ሶፋው ተነስቶ ቤት ይጠረጋል ለምን ለዒድ ይባላል ከዒዱ በላይ የሚያስፈልግን ረመዳን ነው ይሄ አላህ Subhanahu Wa Ta'ala ኸይር የሚጽፍበት ሌሊት ነው ከረመዳን በፊት ብትፈልግ ዳቦ ቁረጭ ቤቱን አስጂ
ረመዳኑ ዒዱ ሳይሆን የሚፈለገው የረመዳን ነዛ ሌሊቶች ናቸው ረመዳን ስትቀሪ ስትሰግጂ መዋልሽ ነው የሚፈለገው ስለዚህ እህቶች አደራ ዳቦ ቆሎ የሚባልተው ወይም ከረመዳን በፊት ቆርጣችሁ ተዘጋጁ ረመዳንን በባዶ ነገር ማባከን የለብንም በመጨረሻ መመክረው አንዳንዶቻችን ረመዳን ይስንፍና ወር አርገናል መጣ ስራን ስራ ስለ ባክ ጾመኛ ነኝ ደክሞኛል ይላል ከመቼ ወዲህ ነው ረመዳን የስንፍና ወር የሆነው በጣም የሚገርማችሁ የውሙ በድር የውሙል ፉርካን አላህ Subhanahu Wa Ta'ala ቁርአን ላይ የመለያው ቀን ብሎ የጠራው ሙስሊሞች ጂሃድ ያደረጉት በመቼ ነው ረመዳን 17ኛው ቀን ጂሃድ የመጀመሪያው ጦርነት ፈትሑ መካ في ረመዳን መካ የተከፈተችው መቼ ነው በ8ኛው ሂጅሪያ ረመዳን ላይ ነው ከ20 እስከ 21 ቀን ባለው أذان بلال على الكعبة في رمضان بلال كعبة لي هنا أذان يدرق متشنو رمضان سبحان الله غزوة تبوك أسجقايو زمشا مبالو متشنو رمضان بزت أنيو هجري علينا رمضان لينو كبادون فيلميا ليادرقو نبي صلى الله عليه وسلم يتنكساكسوت غزوة تبوك رمضان استنو اسلمنا يتبتنو مريت لي رمضان استنو يسنفنا ورار يسرع ورنو عزة متبالو طاوت عربو سيعملكوات ينبر أفرائتم اللات والعزة عزة يتسبعبرتشو كمجزات عمد يتفاقتشو متشنو رمضان وستنو اللات متبالو يثقيف قوسام يعملكات طاوت متشنو يتكسكستشو رمضان وستنو رمضان يسرع ور يسنفنا ور አይደለም ጾምክ መርካቶ ስራ ላይ መገኘት አለበት ጾምክ ቢሮ መገኘት አለበት ይስንፍና አይደለም የትግል የስራ ወር ነው ረመዳን እላለው አላህ Subhanahu Wa Ta'ala ረመዳንን አግንተው ረመዳን ደርሰው በረመዳን ተጠቅመው በረመዳን ትርፋማ ከሚሆኑት አላህ ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعتق ركابنا من النار اللهم أعتق ركابنا من النار اللهم إنك عفو كريم تحب العفو فاعف عنا اللهم إنك عفو كريم تحب العفو فاعف عنا اللهم ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته